ስለ አልበርት አንስታይን ስናስብ ወደ አይምሮአችን የሚመጣው ታላቅ የፊዚክስ ሊቅ መሆኑ ነው። ነገር ግን አንስታይን ራሱ የፊዚክስ ትምህርቱን ሲያጠናቅቅ በዩኒቨርሲቲዎቹ ውስጥ ረዳት አስተማሪ ለመሆን እንኳን ተከልክሎ እንደነበረ ስንቶቻችንስ እናውቃለን? የሚደንቅ ነው። ፕሮፌሰሮች እርሱን እንደ ሰነፍና የማይረባ ተማሪ ያዩት ነበረ። ምን እርሱ ብቻ ስራ አጥቶ ከተቸገረ በኋላ በስዊዘርላንድ የፓቴንት ቢሮ ውስጥ እንደ ተራ የቢሮ ሰራተኛ ተቀጠረ። የሚገርመው ግን ሳይንሱን ያናወጠው የአንጻራዊ ቲዮሪ ኦፍ ሪላቲቪቲ ለዓለም ያበረከተው በ1905 ዓ.ም በዚያ በተራ የቢሮ ወንበር ላይ በተቀመጠ በትርፍ ጊዜው ባደረገው የራሱ ምልከታ ነው። የሚደንቅ ነው። የጊዜው ሊቃውንት ፊዚክስ አውቅቶለታል፣ አዲስ ነገር የለም ብሎ በሚያስቡበት ወቅት አንስታይን ብቻውን ቆሞ የቦታና የጊዜ ትርጉም ቀየረ። ለመሆኑ ትላልቅ ስም ያላቸው ሰዎች ስለተቃወሙ ብቻ አንድ አዲስ ሐሳብ ስህተት ሊሆን አይችልም። በፍጹም። ዛሬ እኛ የምናውቀው ሳይንስ የመጨረሻ እውነታ ነው ብለን እናምንለታለን። ነገር ግን ማህተም ቲዮሪ እንደሚያሳየኝ ከለመድነው እይታ ባሻገር ገና ያልተነገሩ እውነታዎች አሉ። ከመስመሮቹ በስተጀርባው እውነታው ገና ይገለጣል።